ሰላም እንዴት ቆያችሁልኝ ውድ ተመልካቾቼ እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬም እንደተለመደው በሌላ ስራ መጥቻለሁኝ። ዛሬ ደግሞ ይዤላችሁ የመጣሁት በጣም ብዙዎቻችሁ በጠየቃችሁኝ መሰረት የልጆች ምግብ ይዤላችሁ መጥቻለሁኝ። በጣም እንደሚጠቅማችሁ ተስፋ አደርጋለሁኝ። በውስጥ መስመር በኮሜንት ላይ በጣም ብዙ ሰዎች የልጆች ምግብ ስሪልን እባክሽ ያላችሁኝ ሰዎች አላችሁ። ስለዚህ እናንተ ተጠቀሙበት ዘንድ ይሄንን ቪዲዮ ይዤላችሁ መጥቻለሁ። ሲያና አሁን ወደ 11ኛ ወራ እየሄደች ነው። በማርች ላይ ወደ 1 አመት ይሆናታል ማለት ነው። ስለዚህ ከ8 ወር ጀምሮ ከ9 ወር ጀምሮ ላሉ ልጆች የሚመከር ምግብ ነው ይዤላችሁ የመጣሁት ማለት ነው። ዛሬ ቁርሷን፣ ምሳዋን፣ ራቷን እየሰራሁኝ እንግዲህ ሼር አደርጋችኋለሁኝ። ሁሌ አንድ አይነት ምግብ ትበላለች ማለት አይደለም። ነገር ግን ያንዱን ቀን ዛሬ አሳያችኋለሁኝ። በሌላ ጊዜም ደግሞ ከጠቀማችሁ ንገሩኝና እንደነዚህ አይነት ቪዲዮዎችን ይዤላችሁ መጣለሁኝ ማለት ነው። ሰብስክራይብ አድርጋችሁ ወደዚህ ቤተሰብ ካልተቀላቀላችሁ ግን ሰብስክራይብ በማድረግ ወደዚህ ቤተሰብ ተቀላቀሉ። እንዲሁም ደግሞ አዳዲስ ቪዲዮዎችን ስለቅ ወዲያው እንዲደርሳችሁ ሰብስክራይብ ካደረጋችሁ በኋላ የደውል ምልክቷን የመጀመሪያውን የምትለዋን መንካታችሁን አትዘንጉ። ስለምትሰጡኝ ፍቅር ስለምትሰጡኝ አስተያየት እጅግ አድርጌ አመሰግናለሁኝ። ብርታቴ የእናንተ አስተያየት የእናንተ ኮሜንት ነውና ኮሜንታችሁ አስተያየታችሁ አይለኝ። ቪዲዮ ከወደዳችሁትም ካልወደዳችሁትም ደግሞ እንዲሁ አስተያየታችሁን አስቀምጡልኝ። እጅግ በጣም አድርጌ አከብራችኋለሁ። በስራዎቼ በጣም ደስተኛ የሆናችሁ ሰዎች እንዲሁም ደግሞ የማስተካከላቸውን ነገሮች የምትነግሩኝ ሰዎች ሁሉ በጣም አድርጌ አመሰግናለሁኝ። ስህተቴን አይታችሁኝ ማለፍ የማትፈልጉ እንዲሁም ደግሞ ጠንካራ ጎኔንም ደግሞ እንደዚሁ እየነገራችሁ የምታበረታቱኝ ሰዎች ሁሉ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ። ለዛሬ ወደ አዘጋጀውላችሁ ቪዲዮ እንለፍ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ሆኖ እሺ በመጀመሪያ እንግዲህ እዚህ ጋር መጥበሻዬን ጥጄ ትንሽ ዘይት አድርጌበት ከዛ አንድ እንቁላል ሰብሬ ጨምሬያለሁኝ። እሳታችን በጣም ሎ ላይ ነው መሆን ያለበት፣ ምክንያቱም እንቁላላችን ቶሎ በስሎ እንዳያያዝብን ማለት ነው። በጣም ሎ ላይ አድርገን ቶሎ እናማስለዋለን። በጣም ትንሽዬ ለጣም የሚሆን ጨው ጨምርበታለሁ። በጣም ትንሽ ብትን እናደርግበታለን። እንደነገርኳችሁ እሳቴ በጣም ሎ ላይ ነው ያለው። ከዛ ግን እጄ ሳያርፍ ቶሎ ብዬ እንቁላሌን መተዋለሁ ማለት ነው። እንቁላላችን ተያይዞ ወፍሮ እንዳንቃቸው ልክ እንደዚህ አድርገን ነው የምንሰራው ማለት ነው። ልክ እንደ ገንፎ አይነት ነገር ያልተያያዘ እንቁላል ማለት ነው የምንሰራው። አያችሁት? ልክ እንደዚህ ያልተያያዘ ልስልስ ያለ እንቁላል ነው የሰራ ነው ማለት ነው። ከዛ እዚህ ጋር ደግሞ ኦርጋኒክ የሆነ ሆል ግሬን ኦትስ አለኝ፣ እንደ ሴሪያል ያለ ነው። ይሄም ደግሞ ኦትስ ነው። ባናናና ስትሮቤሪ አለበት። ለቴስቱ በጣም ቆንጆ ያደርገዋል። ከዚህም በጣም ትንሽ አደርጋለሁኝ 1/4 ኩባያ የሚሆን ወይም ደግሞ 2 የሾርባ ማንኪያ የሚሆን፣ ከዚህኛውም እንዲሁ 2 የሾርባ ማንኪያ የሚሆን እጨምርበታለሁ። ከዛ ከጎን ውሃ ፍልቼ አስቀምጬ ነበረ። ውሃ ጨምርበትና ከውሃ ጋር ቀላቅለዋለሁኝ። ብረስ ሚልክ ፓምፕ የምታደርጉ ሰዎች በብረስ ሚልክ ወይም ደግሞ በእናት ጡት ወተት መቀላቀል እንችላለን ይሄንን። ወይም ደግሞ ፎርሙላ የምትሰጡ ሰዎች ወይም ደግሞ የዱቄት ወተት የምታደርጉ ሰዎች እሱንም ደግሞ በጥብጣችሁ በሱ ማድረግ ትችላላችሁ። እኔ ግን ጡትን ፓምፕ አላደርግም፣ እንዲሁም ደግሞ ፎርሙላ ማልሰጣትም ማለት ነው። ስለዚህ በውሃ እጠቀማለሁኝ። ኦትሳችን በውሃ በደንብ ካራስነው በኋላ ከዛ የሰራነውን እንቁላል እንጨምርበታለን። የሰራነውን እንቁላልም በደንብ አድርገን አብረን እናዋህደዋለን። ሲያና እንዳያችኋት ጥግ ላይ ቁጭ ብላ ነበረ። ይሄው ለመብላት ሬዲ ሆና በጣም እርቧት ነበረ። በጣም በጠዋት ነበረ ከኔ ቀድማ ነበር የተነሳችው። ዛሬ የጠዋት ሰው አይደለችም። ያው ከዚህ በፊት እንደነገርኳችሁ በጣም ጠዋት ለረጅም ሰዓት ተኛለችና ዛሬ ግን በጊዜ ተነስታ በጣም እየተነጫነጨች ነበረ። እንቅልፏ መጥቶባት በግድ ነው ሁላ ያበላኋት እያንቀላፋችብኝ ማለት ነው። እና እንደምንም ብዬ ግን ያው አብልቻታለሁኝ ቁርሷን። ሲያና እንግዲህ የጀመረችውን ሳጨርስ ተኝታለች። ለቁርስ የሚሆናት ከግማሽ በላይ የሚሆን በልታለች። ይበቃታል አሁን። ስለዚህ እንቅልፏ በጣም ስላዳፋት እዛ ቁጭ ባለችበት ነበር የተኛችው። ስለዚህ ወደ መኝታ ወስጃታለሁኝ። ጠዋት በጣም ለረጅም ሰዓት ነው የምተኛው። ጠዋት ላይ ከ10 እስከ 11 ድረስ ተኛለች። በኢትዮጵያ ከ4 ሰዓት ከጠዋቱ እስከ 5 ሰዓት ድረስ ተኛለች ማለት ነው። ስለዚህ ተኝታ ስራዎቼን ሰራርቼ ጨርሼ እሷም ተነስታለች ከጎኔ ሽርጉድ እያለች ነው ካጠገቤ። እዚህ ጋር እንደምታዩት ካሮት አዘጋጅቻለሁ፣ ስፒናች እንቁላል አንድ አዘጋጅቻለሁኝ፣
የዶሮ ስጋ አዘጋጅቻለሁ። እንዲሁም ደግሞ ስኳር ድንችም አለኝ። ለምሳ የሚሆናትን ነገር አወጣጥቻለሁኝ። ካሮቴን ከላጥኩት በኋላ ለቅለቅ አድርጌ አጥቤ ከዛ ፈቅፍቀዋለሁኝ። ፈቅፍቄ እዛ ጋር ቦል አዘጋጅቻለሁ። ቦሉ ላይ አደርግና ሌሎችም ነገሮች ከታተፌ አዘጋጃለሁኝ ማለት ነው። ስኳር ድንችም እንዲሁ ልጥና አጥቤው ከትፌ ከዛ ስኳር ድንቹ እንዲበስል እጥደዋለሁኝ። በደንብ ከተቀቀለ በኋላ እንዲሁ ትበላለች ሲያና። ነገር ግን ማሽ ሲደረግ ወይም ደግሞ ሲደቅ ሞር ትበላለች። ስለዚህ የደቀቀውን አደርግላታለሁኝ ማለት ነው። ወይም ደግሞ ማሽ ፖቴቶ እናደርጋለን ማለት ነው። የስኳር ድንች እንደዚህ አነስ አነስ አድርገን በተለይ እንደዚህ አንስተው የሚበሉ ከሆነ በእነሱ ጉርሻ የሚሆን አነስ አነስ ያለ አድርገን ከትፈን እናዘጋጀዋለን። ስኳር ድንቻችንም ለጤናቸው እጅግ በጣም ጥሩ ነው። ስኳር ድንች ከ6 ወር ጀምሮ ላሉ ህፃናት ስኳር ድንች መመገብ እንችላለን ማለት ነው። እጅግ በጣም ለዳይጀሽናቸው በጣም ጥሩ የሆነ በጣም ቀለል ያለ ምግብ ነው ማለት ነው ስኳር ድንች። ስኳር ድንቻችንን ሊያበስልልን የሚችል ውሃ ጨምርና ከዛ ቀስ ባለ እሳት ጥደዋለሁኝ። እንዲበስል ተወዋለሁኝ። ከዛ ከጎን ያዘጋጀዋቸው ነገሮች አዘጋጃለሁ ማለት ነው። እዚህ ጋር ስፒናች 1 እጅ ሙሉ የሚሆን ስፒናች አውጥቼ ድቅቅ አድርጌ ከትፈዋለሁኝ። ሲያና ይሄው ከጎን እያስጮኸችብኝ የሆነ የሚጮህ ነገር አፏ ላይ አድርጋ እያስጮኸችብኝ ነው። አንዴ መታ ቀሚሴን ትጎትታለች። ብቻ ከኔው ጋር ያው አብረን እየሰራን ነው። በምታዩት መልኩ ስፒናቻችንን በደንብ አድርጌ ድቅቅ አደርገዋለሁኝ። ስፒናቻችን እንደዚህ ካደቀቅነው በኋላ ከዛ ካሮት ወደ ጨመርንበት ቦላችን ውስጥ እንጨምረዋለን። ከዛ አሁን የዶሮ ስጋችንን እንከትፋለን ማለት ነው። የዶሮ ስጋይ በደንብ አድርጌ በሎሚ በጨው በደንብ ጥብ አድርጌ አዘጋጅቻለሁኝ። ድቅቅ አድርገን ልክ እንደ ክትፎ ስጋ አድርገን ነው የምንከትፈው ማለት ነው። በደንብ የደቀቀ በቀላሉ እንዲመገቡት በደንብ ድቅቅ ማለት አለበት። ስለዚህ ድቅቅ አድርጌ ከትፈዋለሁኝ። የዶሮ ስጋችንን ከትፈን ከጨረስን በኋላ ከዛ ከጎን አንድ እንቁላል አዘጋጅቻለሁኝ። እንቁላሌን ሰብሬ እጨምርበታለሁኝ። ከዛ ያዘጋጀነውን የዶሮ ስጋም እጨምራለሁኝ። አያችሁት? ልክ እንደዚህ ነው በደንብ አድርጌ ድቅቅ ያደረኩት። ምንም ነገር ያው በጣም በቀላሉ እንዲመገቡት አድርጌ እንዳያንቃቸው ማለት ነው። ከዛ ትንሽ ቆንዶ በርበሬ እጨምርበታለሁ። ከዛ ደግሞ ትንሽ ጨው እንጨምርበታለን። ከዛ ሳየው አንድ እንቁላል እንደሚያንሰውና በኋላ ድርቅ እንደሚል ሳይ አንድ እንቁላል ጨምሬበታለሁ። እንቁላሉ ልክ እንደ ቂጣ አድርገን ስለምንጋግረው እንዳይሰባበርብን ይረዳናል ማለት ነው። ስለዚህ እንቁላሉ የግድ ነው ማለት ነው። በምታዩት መልኩ የጨመርናቸውን ግብአቶች በሙሉ በደንብ አድርገን እናዋህዳቸዋለን። በቃ ይሄው በደንብ ቀላቅዬ አዘጋጅቻለሁኝ። ከጎን ደግሞ መጥበሻዬን ጥጃለሁኝ። ኤክስትራ ቨርጂን ኦሊቭ ኦይል በትንሹ አደርግበታለሁኝ። እሳታችንን ቀነስ አድርገን እንዳይቃጠልብን እንቁላል ስላለው እንቁላል በጣም በቀላሉ ስለሚቃጠል እሳታችንን ቀነስ አድርገን ነው የምንጠብሰው። ከዛ ያዘጋጀነውን ልክ እንደዚህ በማንኪያ አውጥተን ቁጭ እናደርጋለን ማለት ነው። በነገራችን ላይ ይሄንን ምግብ ለትልልቆቹ ልጆቼ ከትምህርት ቤት ሲመጡ እንደ ስናክ አድርጌ እሰራላቸው ነበርና አንድ ቀን እንደዚህ ሰርቼላቸው እሷን ይዘው ቁጭ ብለው እየበሉ እያለ በቃ ካፋቸው ላይ ቀማቻቸውና በጣም ብዙ በላች ማለት ነው። ከዛን ቀን ወዲህ ያው የሷን ምግብ ሆነ ማለት ነው ይሄ ምግብ እና በጣም የምትወደው ምግብ ነው። እጅግ በጣም በፍቅር ነው የምትበላው። እንግዲህ ታዩታላችሁ እንዴት አድርገን እንደምትበላው ማለት ነው። በቃ ልክ እንደዚህ በምታዩት መልኩ ቁጭ አድርገን መጥበስ ነው ማለት ነው። እንዳይቃጠልብን ብቻ እሳቱን እየተጠነቀቅን እንጠብሰዋለን ቀስ እያለን። እዚህ ውስጥ የጨመርናቸው ምግቦች በሙሉ ከ6 ወር ጀምሮ ላሉ ልጆች መመገብ የሚችሉት ነው። በጣም ብዙ ሰዎች ኮመንት ላይ የምትጠይቁኝ ከስንት ወር ጀምሮ ነው ልጆች ምግብ መመገብ ያለባቸው ብላችሁ የምትጠይቁኝ ሰዎች እስከ 6 ወር የእናት ጡት ቢጠቡ በጣም ተመራጭ ነው። እኔ እንደውም እስከ 1 አመት ድረስ በቃ ጡት ብቻ ነው ማጠባት ብዬ ፎክሬ ነበረ። ነገር ግን ጥሩ እንዳልሆነ በጣም ብዙ ሰዎች ነግረውኝ ሐሳቤን ቀየርኩኝ ማለት ነው። ከ6 ወር ጀምሬ ነው እኔ ምግብ ያስጀመርኳት። እስከ 6 ወር ግን ጡት ብቻ ነው ያጠባኋት። ብንችል እስከ 6 ወር ልጆቻችንን ጡት ብናጠባቸው ለነሱም ለራሳችንም እጅግ በጣም ጥሩ ነው። ለነሱም ያለውን ጥቅም ለኛም ደግሞ ለእናቶች ያለውን ጥቅም በሌላ ቪዲዮ አውርቻለሁኝ ከዚህ በፊት። እሱን ቪዲዮ ከፈለጋችሁ ሄዳችሁ ማየት ትችላላችሁ ማለት ነው። በምታዩት መልኩ እጅግ በጣም ቀስ ባለ እሳት ቆንጆ አድርጌ እያበሰልኩት ነው። በጣም እንዲቀላ አልፈልግም፣ ድርቅ እንዲል አልፈልግም። ለስለስ ያለ ምግብ እንዲሆንላት በቀላሉ ሳትታገል እንድትበላው ማለት ነው። ስኳር ድንቻችን ደግሞ ይሄው በስሎ አውርጄዋለሁኝ። ከዛ በሹኪያ ነገር ልክ እንደዚህ
ደቀቅ እናደርገዋለን ማለት ነው። ሲያና እንደዚህም ትበላለች፣ ሳላደቀውም ትበላለች። ነገር ግን እንደዚህ ሲደቅ ብዙ ትበላለች፣ በእንደዚህ መልኩ ሞር ትበላለች። ስለዚህ እንዲያደቅላታለሁ ማለት ነው። ይሄው ሌላኛው ምግባችንም ደርሷል። ከዚህ በላይ አልጠብሰውም እንዲደርቅ ስለማልፈልግ። ከጎን ደግሞ ብሮኮሊ ጥጄላታለሁኝ። እጅግ በጣም ነው ብሮኮሊ የምትወደው። ትንሽ ጨው አድርጌ ብሮኮሊ ቀቅዬላታለሁኝ ማለት ነው። ይሄው ያዘጋጀነው ምግባችን ይሄን ይመስላል። ብሮኮሊያችን ስንቀቅል በጣም ጥሬ ያልሆነ በጣምም ደግሞ ከልክ በላይ በስሎ ንጥረ ነገሩ ያልሞተ ብሮኮሊ ሶፍት የሆነ ለልጆቻችን በጣም በቀላሉ ሊበላ የሚችል አድርገን ብንቀቅል በጣም ጥሩ ነው። ይሄው ሲያና ወደ ምሳዋ መታለች። ሌላው ደግሞ በጣም ብዙ ሰዎች ደግሞ ያላችሁኝ የኔ ልጅ ምግብ አይበላም፣ ምግብ አትበላም፣ ምግብ ሲበሉ በጣም ያስቸግራሉ ያላችሁን ሰዎች አላችሁና ተስፋ ሳትቆርጡ ምግብ አንድም ማንኪያ ይጉረሱ፣ አንድም ጉርሻ ይጉረሱ። ማስለመድ በጣም ጥሩ ነው። ሲያና አሁን ሁሉም ነገር ነው የምትሞክረው። በተቻለ መጠን ጤነኛ የሆነ ነገር፣ የማያቃጥል ነገር፣ ሁሉም ነገር ቴስት እንድታረግ ፈልጋለሁኝ። እሷም ደግሞ አሁን ለምዳ እኛ ምን በላው ነገር በሙሉ መቅመስ ትፈልጋለች። ስለዚህ ልጆችን አንደኛ በጊዜ ማስለመድ፣ ሌላ ምንም ሚራክል የለም። በጊዜ ምግብ ማስለመድ። ሁለተኛ ነገር ደግሞ ፒኪ አለመሆን። እኛ ፒኪ ስንሆን እነሱ ፒኪ ይሆናሉ። ስለዚህ እኛ በጣም ሴንሲቲቭ ከሆነን እነሱም ልክ እንደኛ ሴንሲቲቭ መሆን ይጀምራሉ። ምግብ አይመገቡልንም። ነገር የምናበላሸው ከመጀመሪያ ጊዜ ጀምሮ ነው ማለት ነው። ስለዚህ መጀመሪያ ላይ ያገኙትን ነገር እንዲበሉ እንዲሞክሩ ማድረጉ በጣም ጥሩ ነው ማለት ነው። እኔ የመጀመሪያው ልጄ በጣም ከልክ በላይ ጠነቀቃለሁኝ ብዬ ባለማወቅ እጅግ በጣም ጎድቼዋለሁኝ። የሚገርማችሁ ከ10 ዓመቱ በኋላ ነው ምግብ በትክክል መብላት የጀመረው። ስለዚህ ባለማወቅ እናስተካክላለን ብለን የምናበላሻቸው ነገሮች ይበልጣሉና በልጆቻችን ላይ በተለይ በምግብ አመጋገባቸው ላይ ጥንቃቄ ብናደርግ በጣም ጥሩ ነው። እንዲሞክሩ ማድረግ፣ የተለያዩ ነገሮች እንዲበሉ አጠገባቸው መተው በጣም ጥሩ ነው ብዬ አስባለሁኝ። ሲያና ይኸው እንደምታዩት አንዳንዴ እንደውም የኔንም ጉርሻ አትፈልግም፣ ራሷ በእጇ አንስታ መመገብ ትችላለች። እየለመደችልኝ ነው። ያው የልጄን የመጀመሪያው ልጄን እሷ ላይ እያካካስኩኝ ነው ማለት ነው። ሌላው ነገር ደግሞ ልጆቻችሁ የማይበሉ የማይመገቡ ሰዎች አንድ ላችሁ የምፈልገው ነገር ቢኖር ምንም አትጨነቁ፣ አትረበሹ። ምንም ነገር አይሆኑም። የእውነት ነው የምላችሁ፣ እኔ ስላየሁት ነው። እንደነገርኳችሁ የመጀመሪያው ልጄ ናቲ እጅግ በጣም ምግብ ላይ በጣም ነበር የሚያስቸግረው። ነገር ግን ከቆይታ ብዛት እያደጉ ሲሄዱ ቤት ውስጥ ያለው ምግብ በሙሉ ነው የሚጨርሱባችሁ። ስለዚህ ያ ጊዜ መምጣቱ ስለማይቀር አሁን አትጨነቁ። የበሉትን በሉ፣ ያልበሉትን አለማስጨነቅ ነው፣ በቃ አለማስገደድ ነው። እኔ እሱን የተማርኩት የጠቀምኩት መስሎኝ በጣም ብዙ ጊዜ ምግብ ሳይፈልግ እንዲበላ አስገድጄው አውቃለሁኝ። በጣም ብዙ የማይደረጉ ነገሮችን አድርጌ እንዲበላ አድርጌው አውቃለሁኝና እጅግ በጣም ይጸጽተኛል። የእውነት ነው የምላችሁ። አሁን እንደዚህ ሲበላ ሳይ በጣም ነው የምረበሸው። የእውነት ነው የምላችሁ። ስለዚህ በተቻላችሁ መጠን ትዕግስተኛ ሆናችሁ ልጆቹ የበሉትን አንድ ማንኪያም ይሁን አንድ ጉርሻም ይሁን የበሉትን እንዲባርክላቸው መተው ነው እንጂ ማስገደድ ከኔ ከልምዴ አንጻር ጥሩ አይደለም ብዬ አስባለሁኝ። ትልቁና ዋናው ነገር አተው እንዳይራቡ ነው እንጂ እያለ አልፈልግም ካሉ ማስገደዱ ጥሩ አይደለም ባይነኝ። ስለዚህ በተቻለን መጠን ያለንን ሰርተን አቅርበን አንበላም ካሉ ያው ለራሳቸው ፍላጎት መተው ጥሩ ነው ብዬ አስባለሁኝ። ማስገደድ ከኔ ከልምዴ አንጻር በጣም ጎጂ ባህል ነው ብዬ አስባለሁኝ። ሲያና እንግዲህ እንደምታዩት ምሳዋን በደንብ አጣጥማ በልታለች። የኔን ጉርሻ አልፈልግም ብላ በራሷ እየታገለች ነው። እኔም ትቻት ነበረ። ከዛ ከመቀመጫዋ ላይ አውርጃ ተጫውታ ሻወር ወስዳ ተኝታ አሁን ደግሞ የራት ሰዓት እየደረሰ ነው። ለራቷ ደግሞ ለኛ ለራታችን የሰራ ነው ለሷም የሚሆን ነገር ስለሆነ ዶሮ ሰርቼ ነበረ፣ እንዲሁ ፓስታ ሰርቼ ነበረ። እንደዚህ በሷ ሳይዝ አድርጌ ቆራርጬ ፓስታውንም ዶሮውንም በሷ ጉርሻ የሚሆን አድርጌ አዘጋጅቼላታለሁኝ። ከጎን ደግሞ ቢንስ ወይም ደግሞ ፍሬሽ አተር እና በቆሎ አንድ ላይ አድርጌ ቀቅዬ ነበረ። ከጎን እሱን አዘጋጅቼላታለሁኝ ማለት ነው። በነገራችን ላይ ስቲል እየጠባች ነው። ጡት ትጠባለች። እስካሁን ድረስ ካበላኋት ከ1 ሰዓት ተኩል በኋላ ምናምን አንድ ጊዜ አጠባታለሁኝ። ከዛ በመሃል ራት አበላታለሁኝ። ከዛ ከራት በኋላ ደግሞ ሌሊቱ ሙሉ ያው ጡት የጠባች ነው የምታድረው 2-3 ጊዜ ማለት ነው። ከቁርስም በኋላ አንድ ያጠባታለሁ እስከ ምሳ ድረስ፣ ከምሳ በኋላ እስከ ራትም ድረስ ደግሞ አንድ ያጠባታለሁኝ ማለት ነው። በነገራችን ላይ ምሳ ከበላች በኋላ ትንሽ ተጫውታ ከዛ ዋክ ለማድረግ ወተን ነበረ። እኔ ዋክ ያደረኩኝ እሷ ደግሞ ተኝታ ነበረ ማለት ነው። ቅድም ደግሞ ሌላ ጫዋታ ይዤ ያልነገርኳችሁ
ከዚህ በፊት ብዙ ሰዎች የጠየቃችሁኝ ምን አይነት ውሃ ነው የምታጠጫት ያላችሁኝ ሰዎች አላችሁና ማጠጣት ይሄንን ፓረንት ቾይስ የሚለውን ውሃ ነው ማለት ነው። የልጆች ውሃ ነው። የልጆች እቃ የምንገዛበት አካባቢ ላይ እናገኘዋለን። ወልማርት ላይ ወደ ዳይፐር የሚሸጥበት አካባቢ እናገኛለን። እንዲሁም ደግሞ የልጆች ሎሽን የሚሸጥበት አካባቢ እናገኛለን ማለት ነው። ስለዚህ ሌሎች ስቶሮች ላይ የልጆች እቃዎች የሚሸጥበት አካባቢ ታገኙታላችሁ ማለት ነው። ስለዚህ በተቻለን መጠን ይሄንን ውሃ ብናጠጣቸው በጣም ጥሩ ነው። እንደምታዩት እንግዲህ ጉርሻን ቢብላ በራሷ እየጣረች ነው ራሷን ለመመገብ። ዶሮውን ነው በጣም የወደደችው። ዶሮውን ነው እየበላች ያለችው። ብራክሊና የዶሮ ስጋ እጅግ በጣም ነው የምትወደው። ሌላው ነገር ደግሞ እኔ ከራሴ ከልምድ የተማርኩት ነገር ቢኖር ህፃናቶች ገና ልጅ ያሉ ከአንድ አመት በፊት ራሳቸውን እንዲመግቡ ማስለመድ መርሳት የለብንም። እኔ ሳፈር ያደረኩትን እናንተ ሳፈር እንድታደርጉ አልፈልግም። በጣም ዋጋ ከፍያለሁ በዚህ። ሁለቱንም ልጆቼ የጠቀምኳቸው እየመሰለኝ ቅድም እንደነገርኳችሁ ራሴ ቁጭ ብዬ ነበር መመግባቸው። ሁለተኛው ልጄ እስከ ዛሬም ድረስ ራሴ ላይ መመግበው በደንብ አይበላም እኔ ካልመገብኩት በስተቀር። ትልቁን ያው ከቅርብ ጊዜ ወዲህ የተገላገልኩት ማለት ነው። ብቻ ግን እስኪያገቡ ድረስ ራሳችን እነሱን ከምንመገብ በጊዜ ግን ልጆች እያሉ ብናስለምዳቸው ለኛም ይረዳናል፣ ለነሱም ደግሞ ጥሩ ነው ብዬ አስባለሁኝ። ስለዚህ ልጆችን በራሳቸው ልክ እንደዚህ እየበተኑ በራሳቸው ቢለምዱ ባይነኝ። ይሄ ግን የጥጋብ ምልክት ነው። እንደምታዩት እራቷን በልታ ጨርሳለች። በመጨረሻ ሙዝ ወይም ደግሞ ፍራፍሬ ነገር ቆርጬ እዚህ ቴብል ላይ ያደርግላት ነበረ። ነገር ግን አሁን ሰሞኑን ጥርሷ እያስቸገራት ስለሆነ ለጥርሷ እንዲረዳት ብዬ እዚህ ቤግ ውስጥ ሙዝ ቆራርጬ ጨምሬያለሁኝ። ከዛ አንድ 15 ደቂቃ የሚሆን በረዶ ቤት ውስጥ አስገብቼው ነበረ ማለት ነው። ይሄንን ስትመጣው አንደኛ ሙዙንም ትበላዋለች፣ ሁለተኛ ነገር ደግሞ ጋሟ ናም እንዲያደርግላት ወይም እንድታኝከው በደንብ ያሽላታል፣ ማሳጅ ያደርግላታል ይሄንን በምትበላበት ጊዜ ማለት ነው። ግን ትንሽ ጠንከር ብናደርገው በረዶ ቤት ብናስገባው በጣም ጥሩ ነው። ብዙ ጊዜ ስትሮበሪ ወይም ደግሞ ብሉቤሪ አድርጌ ነበረ በሰጣትና ገና ሳትቀምሰው ከሩቅ ስታየው ነበረ ፊቷ የምታጠፋው። ምክንያቱም ትንሽ የመቆምጠጥ ባህሪ ስላላቸው ሁለቱም እሱ መስሏት ነበረ። ባናና እንደሆነ አላወቀችም። ነገር ግን ባናና በጣም ነው የምትወደው በዚህ እቃ ላይ። ወይም ደግሞ ቆራርጬ እንዳያንቃት በጣም በትንሽ ቆራርጬ አጠገቧ ቆጭ አደርግላታለሁኝ። ነገር ግን በዚህ መንገድ እንደዚህ በተለይ ጥርሳቸው እየወጣላለ ልጆች በደንብ ማሳጅ ያደርግላቸዋል፣ በደንብ ይረዳቸዋል። ይሄው እንደምታዩት ሙዝ መሆኑን ስታ ከእጄ ላይ ቀምታ ነበረ የጠባችው። ልክ እንደ ወንፊት ነገር ነው። ምጥጥ ሲያደርጉት በጣም በትንሽ አድርጎ ልክ እንደዚህ በምታዩት መልኩ ያወጣላቸዋል ማለት ነው። ለምትፈልጉ ሰዎች ሊንኩን አስቀምጥላችኋለሁ ኮሜንት ላይ። በነገራችን ላይ ይሄ ነገር ለህፃናቶቹ ብቻ ሳይሆን ለእናቶችም እጅግ በጣም ይረዳል። ይሄንን እየጠባች ቢያንስ ከ40 ደቂቃ እስከ 1 ሰዓት ድረስ እዚህ ወንበር ላይ ቁጭ ብላ ነበረ። እንደምታዩት እየመጠጠችው፣ እያጨማለቀችው፣ እየተጫወተችበት ለረጅም ደቂቃዎች ነው እዚህ ወንበር ላይ ቁጭ ያለችው። እኔ በጣም ብዙ ስራ ሰርቻለሁኝ፣ እሷ እዚህ እየተጫወተች ማለት ነው። እሷ እንደዚህ እየተጫወተች እኔ ደግሞ ከጎን የሚገርም ስሙዚ ለራሴም ለሷም ጭምር ሰርቼ ነበረ። በጣም የሚጣፍጥ ስሙዚ። ይሄንን ስሙዚ ካልሞከራችሁት በእውነት ሞክሩት። በሶ አለበት፣ ሙዝ አለበት፣ ስትሮቤሪ አለበት፣ ብሉቤሪ አለበት። 4 ነገሮች ብቻ ናቸው። እጅግ በጣም የሚጣፍጥ
ስሙዚ ሰርቻለሁ ማለት ነው። የበሶ ቴስት ከነዚህ ከፍሩቶቹ ጋር ተደባልቆ እንዴት እንደሚጣፍጥ ልነግራችሁ አልችልም። ሲያናም ይሄው ሞክራው እጅግ በጣም ወደዋለች። ልጆቼ እጅግ በጣም ነው የሚወዱት። እኔ ራሴ በጣም ነው የምወደው። ሲቀዘቅዝ በተለይ እንዴት ብዬ ልንገራችሁ እንዴት እንደሚጣፍጥ። እንደ በረዶ አድርገን ራሱ የበረዶ እቃ ውስጥ አድርገን እንደ በረዶ አድርገን በሰመር ታይም ላይ ለልጆቻችን መስጠት እንችላለን። በጣም ነው የሚጣፍጠው። ከራት በኋላ እንግዲህ ለሲያና ይሄው እንደ ዲዘርት እንደዚህ አቅርቤላታለሁ። እንደምታዩት በጣም ወደዋለች። እሷም ይሄው እንደምታዩት እሷም በጣም ተገርማ አሜዝድ ሆናለች እንደምታዩት። ለዛሬ እንግዲህ ይዤላችሁ የመጣሁት ስራ ይሄንን ይመስል ነበረ። እንደወደዳችሁት እንጠቀማችሁበት ተስፋ አደርጋለሁኝ። በድጋሚ ሰብስክራይብ አድርጋችሁ ወደዚህ ቤተሰብ ካልተቀላቀላችሁ ሰብስክራይብ በማድረግ ወደዚህ ቤተሰብ ተቀላቀሉ። እንዲሁም ደግሞ አዳዲስ ቪዲዮችን ስለቅ ልክ እንደነዚህ ያሉ ቪዲዮችን ስለቅ ወዲያውኑ ይደርሳችሁ የደውል ምልክቷን የመጀመሪያዋን ኦል የምትሏን መጫናችሁን አትዘንጉ። አስተያየታችሁ ድጋፋችሁ አሁንም አይለኝ። እንደተለመደው እጅግ በጣም አድርጌ ወዳችኋለሁኝ። ስለ አስተያየታችሁ ስለ ኮመንታችሁ እግዚአብሔር ያክብርልኝ። እግዚአብሔር ቢፈቅድ ብንኖር በሌላ ጊዜ በሌላ ስራ ተመልሼ እስክመጣ ለዛሬ በዚህ ሰናበታችኋለሁ። ሰላም ሁኑልኝ።